በሚሊዮኖች የሚቆጠር ህዝብ ታሪካዊውን መስቀል አደባባይ ሞልቶታል። በዕለቱ የሰኔ 16ቱን ፍንዳታ የፈጸመውን ሰው ማንም እንዳላስተዋለው ሁሉ ይህች ዝነኛ አርቲስትም አዲስ አበባን ስትረግጥ ልብ ያላት ሰው አልነበረም። እሷ ግን ሰው ልብ ባይላትም ያሰበችውን ለመፈጸም ከመስቀል አደባባይ በጥቂት ርቀት ላይ በሚገኘው ሜክሲኮ ተገኝታለች። ልክ ነው። ለመጀመሪያ ጊዜ አዲስ አበባ የመጣሁት ሰኔ 16 2010 ነበር። ታዲያ ሜክሲኮ የተገኘሽው ለምንድን ነበር? የሰኔ 16ቱ ሰልፍ ላይ ለመሳተፍ ነው? ኧረ አይደለም። አብሮ አደግ ጓደኛዬ ባልንጀራዬ ሜክሲኮ ሰንጋተራ አካባቢ ስለነበር እሷ ጋር ለማረፍ ነው የሄድኩት። ዛሬ መኝታ ክፍሏ ውስጥ የሰው ነፍስ ባሰቃቂ ሁኔታ በማጥፋትና በስመ ገናናው ጠንቋይ ጋር ባላት ግንኙነት የተጠረጠረችው ይህች ዝነኛና አወዛጋቢ አርቲስት ህልሟን ለማሳካት የሸገርን ህይወት ሀብላ የጀመረችው እንግዲህ በዚህ ታሪካዊ ዕለት ነው።